ብዙዎች ስኬት የሚገኘው ሁሉንም ነገር እሺ ከማለት እያንዳንዱ ቦታ እንዲሁም ጥሪ ላይ በመገኘት ይመስላቸዋል። ራሳቸውን በየቦታው ካላስቀመጡ ሰው የሚያያቸውና የሚያስተውላቸው አይመስላቸውም። ምክንያቱም ተፈላጊነታቸው የሚጨምረው ለሁሉም በቀላሉ መገኘት ሲችሉ ብቻ እንደሆነ አድርገው ስለሚያምኑ ነው። ወርቅ በቀላሉ በየቦታው አለመገኘቱ ዋጋውን ከፍ እንደሚያደርግለት ሁሉ እናንተም የምትታዩበትን ቦታና የሚያያችሁን ሰው ብዛት ሳይሆን ዋጋችሁንና ተፈላጊነታችሁን ከፍ ለማድረግ ሞክሩ። ስለ ራሳችሁ ሊኖራችሁ ከሚችሉት የተሳሳቱ አመለካከቶች የመጀመሪያው የሚሆነው የእናንተ ዋጋ የሚለካው እናንተን ማግኘት በቻሉት ሰዎች ልክ መሆኑን ማመን ነው። የእያንዳንዱን ሰው ፍላጎት ለማሟላትና የፈለጋችሁን ሰው ሁሉ ለማስደሰት መሞከር እናንተን የተከበራችሁና ተፈላጊ ሰው እንደማያደርጋችሁ እንዲሁም ሰዎች በቀላሉ ለሚያገኙት ነገር ዋጋ እንደማይሰጡ ማወቅ አለባችሁ። ሁልጊዜ ስትፈለጉም ሳትፈለጉም በምትገኙበት ቦታ ሁሉ እንደ ተራ ትቆጠሩና ትናቃላችሁ። በቀላሉ የሚገመትና እንደ ተራ የሚታይ ማንኛውም ነገር ደግሞ በራሱም ሆነ በሌሎች ላይ ያለውን ኃይል ያጣል። ፀሐይን እንደ ምሳሌ ብናነሳ ምንም እንኳን በየቀኑ መውጣቷ የተለመደና የማይቀር ነገር በመሆኑ ከምንም ነገር ባንቆጥረውም ከዓመታት አንዴ የሚከሰተውን የፀሐይ ግርዶሽን ግን በዓለም ላይ ያለው ሰው በሙሉ ቀን ቆጥሮ ስራውን ትቶ ቆሞ ይመለከተዋል። ምክንያቱም ሁልጊዜ የማይገኝ ነገር ያለው ዋጋ ከሁሉም ስለሚልቅ ነው። አብዛኞቻችሁ በተግባራችሁ ልክ ዋጋ ሊሰጣችሁ ይቅርና ያደረጋችሁት ነገር የሚገባችሁን ምስጋና እንኳን ማግኘት ባለመቻላችሁ ልትማረሩ ትችላላችሁ። ለዚህ ግን ተጠያቂዎቹ እነሱ ሳይሆኑ ራሳችሁ መሆናችሁ ማወቅ አለባችሁ። ማንም ቢሆን የማትፈልጉትን ነገር እንድታደርጉ ወይም መገኘት በማትፈልጉበት ቦታ እንድትገኙ እንዲያስገድዳችሁ አትፍቀዱ። ጊዜያችሁንና ጉልበታችሁን ካላስጠበቃችሁትና በነጻ ፈቃዳችሁ እስከሰጣችኋቸው ድረስ ያለምንም ርህራሄ ለሚፈልጉት ነገር ሁሉ ይጠቀሙበታል። ለዚህም ነው ማንም ለመረጠላችሁ ሳይሆን እናንተ ራሳችሁ ይጠቅመኛልና ይሻለኛል ላላችሁት ነገር መጠቀም ያለባችሁ። ሌሎች ለሚጠይቋችሁ ነገር ሁልጊዜ ፈቃደኛ ስትሆኑና ለራሳችሁ ማድረግ የሚገባችሁን ትታችሁ የነሱ ፍላጎት ስታሟሉ ለነሱ ደስታ ወይም የተሳካ ህይወት የእናንተን ህይወትና ወደፊታችሁን እየሰዋችሁ እንዳላችሁ ወቁ። ስለዚህ ለሁሉም ነገር ክፍት ሆናችሁ ሌላው ሰው እንደልቡ እንዲረማመድባችሁ ከመፍቀድ ይልቅ እናንተን የሚመጥንና የሚጠቅማችሁ ነገር ብቻ መምረጥ መጀመር አለባችሁ። ይህን ስታደርጉ በፈለጉት ጊዜ እንደማያገኟችሁና ለራሳችሁ የምትሰጡትን ዋጋ ከፍ ማድረጋችሁ ስለምታሳዩአቸው እንደፈለጉ ሊጠቀሙባችሁ አይችሉም። አላስፈላጊ ለሆኑ ነገሮች አዎንታዊ ምላሽ ስትሰጡ በህይወታችሁ በጣም አስፈላጊ የሆኑ ነገሮችን እንዲሁም የወደፊት እጣ ፈንታችሁን እያጣችሁ እንዳላችሁ አትርሱ። ትኩረታችሁን ለሚከፋፍሉ ነገሮች ቦታ ስትሰጡ ከስኬትና ከታላቅነት መንገድ ራሳችሁን ታርቃላችሁ። በየቦታው ተገኝተው ካልታዩ በስተቀር ተፈላጊነታቸው የሚቀንስ ወይም ህይወታቸው ላይ ለውጥ የሚያዩ የማይመስላቸው ማድረግ ያለባቸውን ሳያደርጉና መድረስ ካለባቸው ሳይደርሱ ታላቅ ሰው ለመባል የሚቸኩሉ ሰዎች አሉ። ነገር ግን የተዘራ ዘር በአንድ ጀንበር ፍሬ እንደማያፈራው ሁሉ ኑሯችሁና ህይወታችሁ ላይ ለውጥ ለማየት ከፈለጋችሁ ልታይ ማለቱን ትታችሁ ግባችሁ ላይ ብቻ በማተኮር ያሰባችሁትን ለማሳካት ተግታችሁ ስሩ። ይህን ማሳካት ስትችሉ በስተመጨረሻ የምታገኙት ውጤት ራሱ ስለእናንተ ይመሰክርላችኋል። ከሰውም የምታገኙት አክብሮት ይጨምራል። በህይወታችሁ ውስጥ ልታዳብሩት የሚገባው ትልቁ ልምድ ለራሳችሁ ስትሉ በወሰናችሁት ውሳኔ ሳትቆጩ እምቢ ማለት መቻልን ነው። ብዙዎች ሰው በፈለጋቸው ቁጥር መገኘታቸው ተፈላጊነታቸውን የሚጨምርላቸው ስለሚመስላቸው እምቢ ማለት ይከብዳቸዋል። የሚጠይቋቸውን ነገር ሁሉ እሺ ብለው ይቀበላሉ። ስኬታማ ሰዎች የማንንም ትኩረት ለመሳብ ወይም ሌሎችን ለማስደሰት ሲጥሩ አይታዩ። ምክንያቱም እምቢ ወይም አይ ብለው የሚተዉት ነገር እሺ ብለው ከሚቀበሉት ነገር ባላነሰ መልኩ አስፈላጊ መሆኑን ስለሚረዱት ነው። ይህም ሲባል ሌሎችን እሺ ስትሉ በይበልጥ እነሱን የጠቀማችሁ ሲሆን እምቢ ስትሉ ግን የራሳችሁን ኑሮ ፍላጎትና ምቾት አስቀድማችሁ ራሳችሁን የጠቀማችሁ ነው። ብዙውን ጊዜ ለግባችን አለመሳካት ውድቀትንና ባሰብነው መልኩ አለመሄዱን ምክንያት ብናደርግም ትኩረታችንን የሚሰርቁ በዙሪያችን የሚያጋጥሙን ብዙ እንቅፋቶች አሉ። ለምሳሌ ሰዎችን ለማስደሰት ስንል ወይም ጥሩ ሆነን ለመታየት ስለፈለግን ብቻ ለጊዜው ጠቃሚ የሚመስሉ ነገር ግን በህይወታችን ላይ ምንም አይነት ለውጥ የማያመጡልን ነገሮች ላይ ጊዜያችንን እናባክናለን። ይህ ድርጊት በሰዎች ዘንድ ጥሩ ሆነን እንድንታይ ቢያደርገንም ሌሎችን እንጂ ራሳችንን እየጠቀምን ወይም እያሳደገን አይደለም ያለነው። ለዚህ ደግሞ የመጀመሪያው ምክንያት አይጠቅመንም ወይም አያስፈልገንም ብለን የምናስበውን ነገር እንድናደርግ ስንጠየቅ እምቢ ማለት ስላልቻልን ነው። ሰው በተሰበሰበበት ቦታ መገኘትና በብዙዎች መታየት መቻል ብቻውን ዋጋ አያሰጥም። አንድ ዶክተር ወደ ቀዶ ጥገና ክፍል ሲገባ ያለውን ዕውቀትና ችሎታ ይዞ ነው።
ጠበቃም ከዳኛ ፊት ሲቆም የመከላከልና የመከራከር ጥበቡን ተማምኖ ነው። በተመሳሳይ አንድ መሪም በህዝቡ ፊት ሲቆም እንዲሁ ለመታየት ሳይሆን ችሎታውን ተጠቅሞ ያገለግላቸውና ሊመራቸው ነው። ስለዚህ ጥያቄው የሚሆነው እዛ ቦታ ላይ በመገኘታችሁ ያመጣችሁት ለውጥ ወይም ያበረከታችሁት ነገር ምንድን ነው? ወይም በሁኔታውና በሰዎቹ ላይ የነበራችሁ ተጽዕኖ ምን ነበር የሚል ይሆናል። ህይወታችሁን በሙሉ የሰው ትኩረት ለመሳብና ለመታየት በመሞከር ካሳለፋችሁት ህይወታችሁን እናንተ ሳትሆኑ ሌላ ሰው ሲቆጣጠርላችሁ እንደኖራችሁ ቁጠሩት። ነገር ግን ራሳችሁን ስታሰለጥኑ፣ ስታሳድጉና ስትገነቡ ከኖራችሁ ጥሩ አጋጣሚዎችና እድሎች ወደ እናንተ የማይመጡበት ምክንያት አይኖርም። ስለዚህ ለመታየት በመሞከር የምታጠፉትን ጊዜ ትልቅ ዋጋ ያለውና ተፈላጊ ሰው ለመሆን ጠንክራችሁ ስሩበት። በተጠራበት ሁሉ የሚገኝ ሳይሆን ያስፈልገኛል ብሎ ላመነበት ነገር ብቻ ጊዜ የሚሰጥ ሰው ሁኑ። ምክንያቱም ለዘመናት የሚታወሰው ወይም የሚወራለት ሰው በየቦታው ይገኝ የነበረውንና ሁሉንም እሺ እያለ ሲያስደስት የኖረውን ሳይሆን በስራው የራሱን ተፈላጊነትና ዋጋ ከፍ ያደረገውን ነው። እያንዳንዳችን የተፈጠርነው በየቦታው ለመገኘት ሳይሆን ልዩ ሆነን የራሳችንን አስተዋጽኦ እንድናበረክት ነው። ስለዚህ ጊዜያችሁንና አቅማችሁን ቆጥባችሁ እናንተንና በዙሪያችሁ ያሉትን መለወጥ ለሚችል ነገር ተጠቀሙበት። ምንም እንኳን ለተወሰነ ጊዜ ተደብቃችሁ ወይም ከእይታ ርቃችሁ ብትቆዩም አትሰላችሁ። ይልቁንም ለማደግ የምታደርጉት ጥረትና የምታልፉበት ሂደት አንድ አካል እንደሆነ አምናችሁ በትዕግስት ጠብቁ። ለልፋታችሁና ለጥረታችሁ የሚገባችሁን ዋጋ ስታገኙ በቀላሉ ወደ ስኬት ጎዳና ትቀላቀላላችሁ። ውድ ተመልካቾቻችን ለዛሬ ያዝነውን በዚያ በቃን። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።